ጸሎታቸውን ልመናቸውን የተቀበለች እመቤታችን ወላዲተ አምላክ እናንተንም የኛንም ተቀበልልን። ከጻድቁ ከአቡነ ገብረ ቅዱስ ረድኤት በረከት ያሳተን። ዝክራቸውን ቅዱስ ያደርግልን። እመቤታችን ድካማቸውን ወላዲተ አምላክ ተቀብላ የቅዱሳንን ዋጋ የሰጠ አምላክ ወላዲተ አምላክ ድንግል ማርያም ድካማቸውን ሁሉ እንድትጽፍላቸው በረከተ ሥጋ በረከተ ነፍስ እንድታድላቸው እንድታድለና አቡነ ዘበሰማያት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። 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 ለመከብሶ አምላክ ለዘንተ በጽብረ ኩሉ ጊዜ ይዘኑ ዘንተ ነው ዓለም ዓለም አሜን። ለአበው እኮ ነው የፍታው የደጓን ጻስ ተሰረ እግዚእ ነው አምላክ ነው መድኃኒነ ኢየሱስ ክርስቶስ ሊቀ ካህናት ሥርዓት ያደምሳ ሲያነሳ መፍቀረ ንስሐ ዘዋው ሱልጣን ለአበው ሐዋርያት በዛ ይመረ መንፈስ ቅዱስ በሥጋው ቅዱስ በደሙ ክቡር እስራኤል ለክሙ ኃጢአታክሙ ዘገበርክሙ ነስክሙ እስከ ዚህ አበው ካህናቱ አው ዲያቆናት አግብርቶ ማለት ለዛ ለፈሰረቶ ለዛ ይመጸቅበት ኮኖ ፈትዋኖ ንጹሃን የረሲን የረሲክሙ ድለዋነ ለመንግስተ ሰማያት ባቡ ለምንስ ቅዱስ ይማረነ ክርስቶስ ማረነ ጊዜ በበንተ ማርያም እንበል በማለት በሌሊት የተሰራው መሰረት እግዚአብሔር እግዚአብሔርን ቃል ለአንድ 5 ደቂቃ ይበዛባችሁ ትንሽ እንነጋገር ስለ እግዚአብሔር ቃል። እሺ፣ ለማንኛውም እጃችሁን መስቀለኛ መላ አካላችንን እሺ ጥሩ እና ማተብና ለመጀመሪያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ስም እንደምን ዋላችሁ? እንደምን ከረማችሁ? አሜን። አምላካችን ስሙ የተመሰገነ ይሁን። ንጽሕተ ንጹሐን ድንግል ማርያም፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ስማቸው የተመሰገነ ይሁን። አረፍ አረፍ በሉ ይችላሉና እሺ፣ እግዚአብሔር ጉልበታችሁን ይባርክላችሁ። እንግዲህ መነሻ የሚሆነን የእግዚአብሔርን ቃል አንድ ቃል እናነሳና ርዕስ የሚሆነን ምንድነው? ዛነጸ መርጦ ለከ ምህር ለከ
ቤተ ክርስቲያንህን ያነጸ እምርልሃለሁ። ይህ ለማን? ለቅዱስ ሚካኤል ድርሳነ ሚካኤል ላይ ስታነቡ ታገኙታላችሁ። ኅዳር ላይ ታገኙታላችሁ። ቤተ ክርስቲያንህን ያነጸ እምርለከ ዘአነጸ መርጡለከ ዘወሃበ ዕጣነ አው ቁርባነ አው ወይነ አው ብሩረ። በቤተ ክርስቲያንህ ዕጣን፣ ጧፍ፣ ብርም፣ ዘቢብም፣ አልባሳትም፣ ጥላም የተለያየ ለቤተ ክርስቲያንህ የሰጠ ዘአነጸ መርጡለከ ቤተ ክርስቲያንህን ያነጸ እምህርለከ እምርልሃለሁ። ይሄ ለቅዱስ ሚካኤል ብቻ አይደለም፣ ለቅዱስ ጊዮርጊስም ለቅዱሳን በሙሉ አጠቃላይ ብዙ ናቸው። ለእነ አቡነ ገብረንስ ቅዱስም ዛሬ ለተቀናቸው ነው። ለእነ አቡነ ተክለ ሃይማኖት እልፍ አእላፋት ናቸው። እንግዲህ ስማቸውን ጠርቻል። ለቅዱሳን ሁሉ የተሰጠ ነው። ይሄ ቤተ ክርስቲያናችሁን ያነጸ ስማችሁን የጠራ ባላችሁን ያከበረ እምርላችኋለሁ። ለድንግል ማርያም ደግሞ ዘአነጸ መርጡለኪ እምህርለኪ ቤተ ክርስቲያንሽን ያነጸ ወንድ ልጅም ቢሆን ሴት ልጅ በአንቺ ስም የሰየመውን ለቤተ ክርስቲያንሽ ዕጣን ጧፍ የሰጠውን እምርልሻለሁ። ለቅዱስ ሚካኤልም እንዲያው ወንድ ልጅም ሆነ ሴት ልጅ በአንተ ስም የተሰየመውን እምርልሃለሁ። እና 3 ታቦታት አለው እዚህ እንደምታውቁት፣ ለማታውቁት ነው እንጂ የምታውቁት እዚህ ያደጋችሁ ታውቃላችሁ። አንደኛ ድንግል ማርያም ጽላት አለች። ሁለተኛ የመላኩ ቅዱስ ሚካኤል ጽላት አለ። ሶስተኛ ደግሞ የእናታችን ነገ አሁን ዛሬ ዋዜማው ነው የእናታችን የቅድስት አርሴማ ጽላት ታቦት አለ። ለሶስቱ ሁሉ ቃል ኪዳን ሰጥቷቸዋል። ለቅድስት አርሴማ እስከ 17 ትውልድ ዘአነጸ መርጡለኪ ቤተ ክርስቲያንሽን ያነጸ ለቤተ ክርስቲያንሽ ጉልበቱንም ገንዘቡንም የሰጠ እስከ 17 ትውልድ እምርልሻለሁ። ባጭሩ ወደ ታሪኩ ሳንገባ ስለምቸኩሉ አሳጥሩ ስላሉኝም ስለነገሩኝ አንዳባት እና ለሶስቱ ታቦት እንግዲህ ቃል ኪዳን ሰጥቷቸዋል። ድንግል ማርያም እናቱ ናት። ለእናቱ ድንግል ማርያም ቃል ኪዳን ሰጥቷታል። ለመላእክት አለቃ ለቅዱስ ሚካኤል ቃል ኪዳን ሰጥቶታል። ለሰማይቷ ነገ እንግዲህ ቅዳሴ ቤቷ ነው። መስከረም 29 አንገቷን የተሰየፈችበት እንደ ቅዱስ ጊዮርጊስ ሰማዕትነትን የተቀበለችበት ነው። ድንግል ናት፣ መነኩሴ ናት፣ ድንግል ናት፣ ዓለምን የናቀች ናት፣ ብዙ ተጋድሎ የተቀበለች ናት። በአንቺ ቤተክርስቲያን በታነጸበት ቤተክርስቲያንሽ በታነጸበት ቤተክርስቲያንሽን ቦታውን መጥቶ የተረገጠ ቤተክርስቲያንሽን ያነጸ እስከ 17 ትውልድ እምርልሻለሁ። ይህ እንግዲህ የሶስታቸው ቤት ነው ብያቸዋለሁ። አንደኛ የእግዚአብሔር ቤት ነው። ቤተክርስቲያን በሚካኤልም ሆነ በጊዮርጊስም በሌላ በጻድቃንም ቢታነጽ ቤተ እግዚአብሔር ነው የሚባለው። የእግዚአብሔር ማደሪያ ነው። ሁሉ የእግዚአብሔር ቤት ነው። የእግዚአብሔር ስም ነው የሚመሰገንበት። ቅዳሴው የእግዚአብሔር ስም ነው። ሰዓታቱ ማህሌቱ ስም እግዚአብሔር ነው የሚጠራበት። ስጋ ወደሙ የክርስቶስ ስጋ ወደሙ ነው። ግን የሚሰየመው ታቦት ደግሞ እንደምታውቁት የጻድቃን የሰማዕታት ታቦት ይሰየማል፣ ይገባል። ቃል ኪዳን ሰጥቷቸዋል። ቃል እግዚአብሔሩ የእግዚአብሔር ነው፣ ስጋ ወደሙ የጌታ ነው። ቤተክርስቲያኑ በሚካኤል ስም ቢታነጽ፣ በሚካኤል ስም በማርያም ስም ቢታነጽ እና ምንድነው በአጭሩ እናንተ አሁን ከአዲስ አበባ የመጣችሁት ወደ እናንተ ልምጣ። ቤተክርስቲያንህን ያነጸ ለቅዱስ ሚካኤል ቤተክርስቲያንሽን ያነጸ ቤተክርስቲያንሽን ያነጸ የቅዱስ አርሴማ የሶስታቸውን ቤት ነው የሰራችሁትና ዛሬ እንዳየሁት ትናንት አንስቶ እየሰራችሁ ሌት እንኳን ቀን ቀርቶ ሌትም ሁሉ እያዳመጥኩ ነበረ እና ሌቱን ጭምር ሰርታችኋል እና ቤተ ክርስቲያናችሁን ያነጸ በድምሩ ቤተ ክርስቲያናችሁን ያነጸ እምርላችኋለሁ ስላለ የእነሱን ቤት ነው የሰራችሁ፣ የግለሰብ ቤት አይደለም። እና አንደኛ ቤተ ክርስቲያናቸውን ሰርታችኋል፣ ሁለተኛ ገንዘባችሁን አወጣችኋል። እንደምሰማው ከሆነ አሁን አንደኛ ገንዘባችሁን፣ ሁለተኛ ጉልበታችሁን አወጣችሁ። ጉልበታችሁን ገንዘባችን ብቻ ለምን አዲስ አበባ ሆነን ብር የምንልከው ብቻ ይበቃል። ሲሚንቶ የምንልከው ብቻ ሆነን እዚያ ሆነን የምናስተባብረው ብቻ ለዚያ ሁሉ አይደለም። ጸጋ በዲበ ጸጋ በጸጋ ላይ ጸጋ ይላል። አቡነ ገብረንስ ቅዱስ 100 ዓመት ተዘግዝቀው ኢትዮጵያን ካልማርክልኝ ብለው ነው። ለሳቸው አንድ አቡነ ዘበሰማያት ይበቃል ለኢትዮጵያ ሲሉ እንደደከሙት። እኛ ደግሞ ገንዘባችንን ብንሰጥም ክብራችን እንዲበዛልን በጉልበታችን ነው መሄድ አለብን። በጣም እንደውም ከገንዘቡ ጉልበት ይበልጣል። ክርስቲያኖች ገንዘብም ያው ጉልበት ነው፣ ተደክሞበት ነው የወጣው። ግን በጣም እስካሁን ብር ከሰጣችሁት በላይ ዛሬ የሰራችሁት ይበልጣል። እውነቱን ልንገራችሁ የጉልበታችሁ ይበልጣል። እንዴት ብትሉ አንደኛ የመጣችሁበት ስትመጡ በመንገድ ላይ ላበታችሁ የሚወጣው የሚደክመው የአንዱ እርምጃ ትመዘናለች። የመጣችሁት ቤተክርስቲያን ነው ዓላማችሁ፣ ሌላ ዓላማ የላችሁ እና ይሄ አሁን በሰው በጉልበት ቢሆን አሁን ትናንት እሱ መርጌታ ጋር እያወራን ነበር። ምንድን አሉ እሳቸው ትናንት እየተጫጎነ ስለእናንተ እንደው እንዴት የተባረኩ ናቸው ስንል እንዴ ዛሬ እኮ እነሱ የሰሩት እኮ በወር አያልቅም ነበር አሉ እሳቸው። እውነታቸው ነው። እኒህ መርጌታ
እነሱ ዛሬ በአንድ ቀን የሰሩት በወር አያልቅም። እንዲያው በወር ቀርቶ 2 ወር አያልቅም በወዛደር። ባለፈው በመኪና እንዲያው አበዛውባችሁ ይቅርታ እንጂ ባለፈው ያ መኪና መጥቶ በ3 ወር በ4 ወር የማያልቀውን በ3 ቀን ያ መኪና እንደሰራው ልክ እንደዚያ ነው። ሀላያ ጉልላቱ ሲሞላ በማሽን በ3 ቀን ሞልቶት እንደሄደው ሌትም ቀንም ብሎ ያ ሲታሰብ በሂሳብ 1 ሚሊዮን ብር የማይበቃውን አንድ ሰው መኪናውን ልኮ እንግዲህ እንዲሁ ስንት የእግዚአብሔር ሰዎች አሉ። አሁን ያነ ባለ 100 ዋጋ ነው እንግዲህ የሚያገኙ ማለት ባለ 100 እጥፍ ዋጋ ታገኛላችሁ እንዳለው እና እናንተም እንግዲህ እግዚአብሔር አምላክ እድሜያችሁን ይስጣችሁ፣ በአምደ ወርቅ ይጻፍላችሁ እና የሶስቱን ታቦት ቤት ሰርታችኋል፣ የእግዚአብሔርን ቤት ሰርታችኋልና ትልቅ ዋጋ ትልቅ በረከት ነው የምታገኙትና በረከቱን ያድላችሁ፣ የምትሰሩትን ይባርክላችሁ እና ቤተክርስቲያን መስራት ከዚህ የበለጠ በረከት የለም። አንድ ሰው ቢጾም ቢጸልይ ለራሱ ነው ወይም ደግሞ ቤተሰብን አገርንም ያድናል በጾም በጸሎት። ከዛ በላይ ትልቁ ስራ ቤተክርስቲያን መስራት ነው። የድሮ አባቶቻችንም ቤተክርስቲያን መስራት ነው። ቅዱስ ላሊበላ ቤተክርስቲያን እንዳነጸ የድሮ አባቶቻችን ትልቁ ዓላማቸው ታቦት ተሸክመው ወደ በረሃ ሄደው ቤተክርስቲያን መስራት ነው። ትልቅ ስራ ማለት ቤተክርስቲያን መስራት ነው። ትልቁ ምዕመናን የሚገለገሉበት፣ ክርስትና የሚነሱበት፣ ምዕመናን የሚቀበሩበት፣ ስጋው ደግሞ የሚፈተትበት፣ ቃለ እግዚአብሔር የሚነገርበት ትልቅ ስራ የሃይማኖት ማስፋፋት ትልቅ ስራ ቤተክርስቲያን መስራት ነውና አሁን እዚህ በራይ ላይ ይሄን ቤተክርስቲያን መስራታችሁ ትልቅ ሐዋርያ ናችሁና እግዚአብሔር እድሜያችሁን ይስጣችሁ፣ የወደዳችሁን ልጆቻችሁን ይባርክላችሁ፣ ትዳራችሁን ይባርክላችሁ፣ ትዳር ያልያዛችሁም ትዳራችሁን እግዚአብሔር ይባርክላችሁ እና አንድ ምንድነው የተሳሳታችሁት ይቅርታ ጋር ስትመጡ ያው ፕሮግራም ይዛችሁ ለወደፊት ሰንበትን መሻሩ ይሄን ሁሉም ታውቁታላችሁ። መጽሐፍ ቅዱስ እንደምታውቁ የተማራችሁ ነው። አዲስ አበባ ላይ እንግዲህ ሁልጊዜ ስብከት ይነገራል። በእንትኑም በሞባይሉም በምኑም እንግዲህ ቃለ እግዚአብሔር ተሰሙታላችሁ እና ሰንበት ያው ሰንበትን አክብሩ ነው ያለው እንጂ ሰንበትን ሻሩ አላለም። ያው ለቤተ ክርስቲያን ቢሆን ለወደፊት አመቻችታችሁ ሰኞ ማስከኞ ብትመጡ መልካም ነው። የማይመቻች ካልሆነ ግን አማራጭ ከሌለ ነው እንጂ አማራጭ ካለ ተመካክራችሁ እርስ በርሳችሁ ከሰኞ እስከ ዓርብ ባሉት ቀኖች ቢሆን መልካም ነውና ሰንበትን መሻር ደግሞ እንደምታውቁት አክብሩ ነው ያለው እንጂ ሻሩ አላለም። ይህች ብቻ ናሰተታችሁ እንጂ መስራታችሁ እኔ በጣም ደስ ብሎኛል። ከመጠን በላይ ተደስቻለሁ። እንደው ከአዲስ አበባ መጥቶ ቤተክርስቲያን ብሩን ይልካን እንጂ በየትም ሀገር ሰምቼ አላውቅም። የከተማ ሰው መጥቶ እንደው በጉልበት የሚሰራ ሰምቼ አላውቅም። በር ብቻ መናክ ነው እንጂ በጉልበት እስካሁን ከተማ ወጥቶ የገጠርን ቤተክርስቲያን በጉልበቱ የሰራ ሰው አንድም አላየሁም። አንድ ጠጠር ያቀበል አይቻለው እና እናንተ ከዚያ የከተማ ልጆች ስትሆኑ ሞልቷችሁ ደልቷችሁ ላይ ስትኖሩ ይህን ፀሐይ ተቋቁማችሁ ሌት ሁሉ ቀን አይበቃችሁ ብሎ ሌት በመስራታችሁ በዚህ እኔ በጣም እጅግ ተደስቻለሁ። እግዚአብሔር ምን ያህል እንደሚደሰት፣ ድንግል ምን ያህል እንደምትደሰት፣ ቤቷ ቅዱስ ሚካኤል ምን ያህል እንደሚደሰት እና ያሉት አባቶች ሁሉ ራሱ እያመሰገን እንዲሁም እኔ የተባረኩ ናቸው እያለ እና የኛ የሰው ውዳሴ ባይሰራም እግዚአብሔርም ዘንድ ደስ እንደሚል ነው እና ኃጢአታችሁ አሁን ይፋቃል። አንዲት ቤተክርስቲያን አንዲት ጠጠር የወረወረ ራሱ ታምረ ማርያም ላይ እየተሰሙት አንዲት ጠጠር ወርውሮ አይደል አንድ ሰላም በዚያች ገነት መንግስተ ሰማያት የገባው። እንኳን እናንተ ሌት ተቀን የሰራችሁት ገንዘባችሁን ያፈሰሳችሁት እንኳን ብዙ የደከማችሁት ቀርቶ በዚህ ኃጢአታችሁ ይፋቃል፣ በዚህ ክብር አላችሁ እና አሁንም ደግሞ እኔ አንድምለው እናንተም ከኔ በላይ ታውቃላችሁ ብዬ ገምታለሁ። አንድ ቀን ብቻ ሳይሆን ደጋግማችሁ ብትሰሩ እንዴት ተሳለጠው ዛሬ አሁን እንዳልኳችሁ 2 ወር የማያልቀውን ዛሬ እንደዚህ ከሆነ እኮ ዓመት አይጨርስም። እንደዚህ ገንዘባችሁ ብቻ ሳይሆን ጉልበታችሁንም ከሰራችሁ እንደዚህ በወር ውስጥ ፕሮግራም ይዛችሁ በሳምንት የሚሆን በ2 ሰንበት ተመካክራችሁ እየመጣችሁ የምትሰሩት ከሆነ እርግጠኛ ነኝ ዓመት ሳይደርስ ያልቃል። የእናንተ ገንዘባችሁ ብቻ ሳይሆን ዋናው የዛሬው ጉልበታችሁ በጣም አስደስቶኛልና ይህን ነገር ቀጥሉበት። ደጋግሞ እየመጣችሁ የምትሰሩ ይሁን። እንግዲህ አበዛውባችሁ ይቅርታ እና እንግዲህ እግዚአብሔር አምላክ ጤናችሁን ይስጣችሁ። ትልቅ በረከት ነው ያገኛችሁት። የመጣችሁበት እንኳን የጉልበታችሁ ቀርቶ ገና ስትመጡ መኪናው መንገድ ስትመጡ ራሱ ለቤተ ክርስቲያን ብላችሁ ስትመጡ ያ ራሱ ዋጋ አለው። ስትመጡ ራሱ ዋጋ አለው። የአንድ እርምጃ ስትመጡ ራሱ እዚህ ግቢ በእግር የምትመላለሱት ሁላ ዋጋ አለው። እንኳንስ ያን ብዙ የደከማችሁት ቀርቶና እግዚአብሔር ዋጋ የማያስቀረው እግዚአብሔር ነው። ዋጋችሁን ይክፈላችሁ። ቅዱስ ሚካኤል ይጻፍላችሁ። ቅድስት አርሴማ ትጻፍላችሁ። ቅድስት ድንግል ማርያም ወላዲተ አምላክ ትጻፍላችሁ። እሷ ዋጋችሁን ትክፈላችሁ። ሰላም ያዋል አምላካችን ሰላም ያሳድረን። አሁን ያርስተልን ምርጣም ተውሎ አሁን በጣም እኔ በእውነቱ ብዙ
ገዳሞች አይቻለሁ። ብዙ ገዳም ነው የኖርኩት። እንደዚህ አይነት ህዝብ አይቻለሁ። በእውነቱ እኔ ደስ ብሎኝ ነው እንግዲህ ደስታዬን ለማካፈል ፈልጌ ነው። እና ምን ለማለት ነው፣ ስንት ካምፓኒ ያላቸው፣ ስንት ድርጅት ያላቸው፣ ስንት ቤተሰብ የሚያስተዳድር ህዝብ ነው። አሁን እኛን በለጣችሁ። እኔ ለራሴ አሁን ይሄ እንደው ምን እንደምሰራ ግራ ገባኝ። ለምን ብትሉ እናንተ እንዲህ ስትሰሩ እኔ ምንድነው የት ነው ያለው እያልኩ ነው። አሁን ምንድነው አሁን የኔ ምናኔ ወይም ደግሞ እኔ ደግሞ መነኩሴ ተብሎ ገዳም ላይ መቀመጥ ምን እየሰራሁ ነው የሚያሰኝ እኮ ነው በእውነቱ። እና ምን ለማለት ፈልጌ ነው፣ ይሄ ምግባራችሁ እንዳይቀየር ሁልጊዜ ዘላቂ እስከም ቅድመ ዓለም የሚኖር ያድርገው እግዚአብሔር። የወለዳችሁት የገዛችሁ ይባረክ። ስራችሁ ሁሉ የተባረከ ያድርገው እግዚአብሔር። የአባቶቻችን አምላክ ደግሞ ይርዳችሁ። እኛም በእውነት የምንጸልየው ጸሎት ለኛ ሳይሆን ለእናንተ ተርፎ ተራርፎ ለልጆቻችሁ የሚሆን ያድርገው እግዚአብሔር። በሰላም ደግሞ የሚፈጽም ያድርገው። ተፈጽሞ ደስታውን የምታዩ ያድርጋችሁ። በእውነቱ አገራችንም ሰላም ያድርጋችሁ። እግዚአብሔር የተባረካችሁ ያድርጋችሁ። በምትሄዱበት ሁሉ ይቅናችሁ። በእውነት ደስ ያለኝ በጣም ነው የተደሰትኩኝ። ለምን እንደው ደስታዬን አሁን ባሳያችሁ እንዴት የማይታይ ሆኖ ነው። ለምን ቢባል እንደው በእውነቱ እኮ በዚህ ጊዜ በዚህ ወቅት እንደዚህ አይነት ክርስቲያን እኮ የለም። በዚህ ወቅት እኮ አሁን በጣም በፈተና ላይ ያለንበት ወቅት ነው። የፈተና ወቅት ነው እና ይህን ሁሉ ግን ተቋቁሞ ትታችሁ ወደዚህ መምጣታችሁ እንደው በጣም እኮ አስተማሪ ናችሁ እኮ ሐዋርያ። በቃ ከዚህ በላይ ሐዋርያ የለም። ይሄ ነው ትልቅ ሐዋርያነት ይሄ ነው። እና እግዚአብሔር ይስጥልን። ቦታውንም ደግሞ ቅድመ ዓለም የሚያልፍ ያድርገው እግዚአብሔር። የሞቱትን ነፍሳቸውን ይማር፣ የቆሙትንም እግዚአብሔር በመድኃኔዓለም እሱ በቸርነቱ ደግሞ ያድርሰን፣ ሀገራችን ያረጋጋን፣ ሰላም ያድርግልን። ሰላም የዋለው ሰላም ያሳድረን፣ ሀገራችን ይባርክልን። አምላካችን ፈጣሪያችን በሰላም እንደዋለ በሰላም ያሳድረን። ከጻድቁ ረድኤት በረከት ያሳተን። መንገዳችን ሁሉ ሰላም ያደርግላችሁ። በሰላም ከባታችሁ ለመግባት ያብቃችሁ። እግዚአብሔር አምላክ በፊት በኋላ በቀኝ በግራ ሆኖ በራስ በጥላ ሆኖ እግዚአብሔር አምላክ ይጠብቃችሁ። ቅዱስ ሚካኤል እስራኤሎችን እንደጠበቀ በአምደ ደመና እየመራ እንደጠበቃቸው እናንተን የሚጠብቃችሁ እኛን የሚጠብቀን አቡነ ዘበሰማያት አባታችን በሰማያት የምትኖር ቤታችን ቅድስት ማርያም ሆይ መልአኩ በሰላምታ ስጋሽም ድንግል ነሽ። እግዚአብሔር እናት ሰላምታ ላንቺ ይገባሻል። አንቺ እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታና ምሕረት ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ ንጹሐነ የረስን የረስክሙ ድሉዋነ ለመንግሥተ ሰማያት በአፉ ለብንስቱ ልጅ የወጋረነ ክርስቶስ የመራ 12 ጊዜ ሰማሁ በእንተ ማርያምን በል በመዓልቱ በሌሊት በእውቀት ያለ እውቀት የተሰራ የማይሰራት እግዚአብሔር ይፍታ። ቁጭ በሉና እንትን